ፍቅረኛ ቢኖርሽ እኔ በነፃነት ነበር ልጅ ነው እኮ አሁን እኔ ፈለገ ወንድ ልጅ ባፈቀር ሂጂ ፍቅረኛ ይሁን የምለው ይመስላል። እኔ ብድም ምን ይተኛልኝ አልተኛም። ቡቲ 5 ሰዓት ነው ጋይስ ወክ እናድርግ። እሺ ነኝ እንቅልፌን ቢያለሽ ይሄ ልሂድሽ ቡቲ ወይ ብትሰራልኝ አንቺ ወስራታሽ ቀና ምን ላይ ያጋይዳለው ይሄ ነበር። አንቺ እዚህ እንድትሆኚ ብቻሽ እየሸሸሽ ነው እኮ ይመስላል። የምር እንቅልፍሽ መጥቶ ነው የቃቃ ብዝና ጋይስ እንግዲህ ኮንፈርት እንዲገዛ ይዤው መጥቻለሁኝ። አዲስ ኮንፈርት ይገዛል። ከዚህም ውጪ እንግዲህ የጎደሉ ነገሮችን ቤት ውስጥ ጥያቄ ብንጨምር ይሆናል። ለአሁኑ ግን ኮንፈርት ይበቃናል። እስቲ እንግባና የኮንፈርቱን ዋጋ እንጠይቅና ከለር እንምረጥ። ቤታችንን ፏን አድርገዋለን። ኑ ውስጥ እየመረጠ ነው ቡቺ። ቦቸራ ነው ጋይስ ኮንፈርት እየገዛ ነው እንግዲህ ወደ አዲስ ጎጆ ሊወጣ ነው። አኩርፋ ነበር። አሁን ነው ትንሽ ፈገግ ይጀምራል። ዋው ታዲያ እንዴት ነው ወደድሽው? ራሷ ስለሆነ ራሷን ነው የምናስመርጣት ጋይስ። ወደድሽው? አይ አሪፍ ነው ግን ትንሽ የሚሞቅ ይመስለኛል። ጣይ ሞቃለ ሳሳ ያለች የለችም። ሻማ ነገር እናድርግ። ሻማ ነገር እንዴት? ሻማ ማለት እንደነዚህ ምንስ ቆንጆ ብትሆን ፈገግ ካላለች ምንስ ቆንጆ ብትሆን ፈገግ ካላለች እሷ ቆማ ቀርታ ሁንጋ ትዳራለች። ለመቅላት በርበሬ ይበልጣል። ለመቅላት በርበሬ ይበልጣል። ካለ ጥቁር አዝሙድ መቼ ይጣፍጣል። በደንብ ባቷ ላይ ከሳቀች እናመሰግናለን። ምንስ ቆንጆ ብትሆን ፈገግ ካላለች ምንስ ቆንጆ ብትሆን ፈገግ ካላለች እሷ ቆማ ቀርታ ለምን ኮራም ትከሽ ሰምተሽ ቀደም ቆይ ሲዘጋ ሆነሽ እሺ ስጋው ቦቺ ቶሎ ቀልምሽ እንጣሽከሽ ነው ምን እየተሰማክ ነው? እኔም ይሰማኝ። ኧረ በእናትሽ ቶሎ ሂጂልኝ ጋይስ። ሲደክማት ነው የምትቆመው። እግዚአብሔር እና ተመለሰክ በተኩስ አደይቦች በደኩ ይቆም ያለው ለዚ አሚሮስ ልግባ አላውቅም። ቦቺ እንጂ በድራይቨርስ ታሪክ የነበረው ቦቺ ምንስ ቆንጆ ብትሆን ፈገግ ካላለች ምንስ ቆንጆ ብትሆን ፈገግ ካላለች እሷ ቆማ ቀርታ ሁንጋ ትዳራለች። ለመቅላት በርበሬ ይበልጣል። ለመቅላት በርበሬ ይበልጣል። ማለት እሱ ብቻ ነው ማለት እሺ አይ መጀመሪያ ላስተካክለው። እሺ ጋይስ እንግዲህ ፒንክ ገዝተን መጠናል። ፒንክ የእሷ ምርጫ ነው ጋይስ፣ የኔ አይደለም። ከዛ በፊት ግን ሻወር ማለት ነው ልብሽ ማለት ቆይ ቀያየራለሁ። እኔ አስተካክልልሻለሁ፣ ችግር የለም። አይ ቀያየር ላንተ ትጅቦጪ እንደዚህ በቤትክ መጥቼ ማለት ጨፍሩ ነው። ኧረ ችግር የለም። ኧረ ደቡ ረግረክ ነገር ነው። ሙያ ግን አለሽ? ምን እንዴት ነው? ሙያ አለኝ ግን ደቡ ነው
በእናታችሁ በአፍንጫቸው ብታወሩ አትበሉ። እንግዲህ አቦይ ነው አቦይ ነው። እሱን ተይው ወጪ እንዳጠፋው እንዳጠፋው ቆመክ ልትይ እንዴ? በጣም ይሄን ምትሉስ ሲጭምዳኒ እኔ ስጪ እዛ ፈቃዲ ለብሻተኛለሽ ነው እስቲ ልብሷን ቆይ እሺ አውቃታ አጥፋው ነው። አይ ወንድ ልጅ ለነገሩ እኔ ወንድ ልጅ በሉኝ። ወሬ ደስ ሲል ግን ኮንፈርት ነው ጌታ ልትራስጨ ቁጥሩ ይመስላል እዚህ ቤት ከስንት ጊዜ ነው የምትቆየው? አንቺ ምን ታቤት የለወዳት መሰለኝ ዛሬ አንቺ ማበጠሪያ ሂት ነው ጸጉር ማበጠሪያ ለማለት ፈልጌ ነበር። አግኝቼዋለሁ። በቃ ጨረስን። አሁን እዚህ ጋር እኔ እንጃ ነገር ሳልጠረጥር ካልቀርም ለምን ይፈራ እንዴት አሚኒክ እዚህ 3 ክፍል ደግሞ 3 መኝታ ቤት አሁን መኝታ ቤት ተኛ ነው የሚለኝ ሳሎን ተኝ በቃች እንዴ የሚል ካሻ ምክንያት እኔ መኝታ ቤት ከኩለ ለሊት ብትመጣ እየቀረጽኩኝ ነው ማድረግ ተተኛም ቀርጻለሁ። እዚህ ጋር ካሜራውን አስተካክዬ ሴታፕ አድርጌ ነው ማድረግ። እሺ በሻተኛ እንዴ ነው ተፈረሽ? አይ ሐለም ተቀያሪ ቁልፍ ቢኖርስ ሰው ማመን ወጪ ሲናልና ተፋንተፈው ለነጠፈው ነው ስሪን ላስነጠፈኝ ነው ቆይ እንዴ እኔ ካላንጠፍኩት ነው በቤት እኮ አላስነጠፈ ምናምን ብለሽ ነው ወይ ስማኝ ነበር ሻውሽን ቆይሽ ለስ ደረር ነው ማንሶ በማንሶ በጣም ጋይስ ውድ ነው የተገዛው። ውድ አይደለ ላይክ ሼር ኮፒ ሊንክ እያደረጋችሁ ብሩን ይመልስ ቢያንስ ብሩን ይቻል አንተ መሸቂያ ነኝ ግን ሲያምር ጌታን ይሄ በቃ ቀለም አስቀብተው ጥቁር ቀለም ላንተ መሆን ይችላል። የኬርኩን በኋላ ምን ኮንፈርት ጥቁር ቀለም አስቀብተው አይ ፒንክ አልወድም ዋላ ታዲያ የፀጉር ቀለም ይዘሽ ወጥሽ ትመለሻለሽ። በስነ ስርዓት አይደል ያለው ወርድ ነው አምልክ ነው መግዛት ቀስ ጋር እንተኛለን ጋይስ እዚህ ጋር እንተኛለን። ምን ነው እንተኛለን ማለት እዚህ ጋር እንተኛለሁኝ እኔ ማለት እንተኛለን ማለት እንዲህ እንላለን ምናምን ማለት ምን ነው ኦዲየንሶቻችንን ምንም አይልም። የሚሻሻል ነገር ነው። መብራት አስገዛም ለጊዜው አዴ ነው ዋዚህ ይልክ እኔም ወደ ሳሎን ቦቸራም ወደ ሳሎን ይሄዳል። ይሄ በቃ ነገ ታስተካክላለህ። እሺ ቦቼ ይሄን ምናምን ነገ ታስተካክላለህ። እሺ እኔው እሺ ያስተካክላለሁ። በቃ ችግር የለም። ምን ያስተካክላለህ? ችግር እንዳደረኝ በቃ ለተኛ እና ቆሜ ተንጻው ታረጋለሁ ጋር ወይ ትንሽ እስኪ ውስጥ ከዛተኝ ተከከልክ በጣም ሰለክ ከዚህ ይዘኛ ለሰራከኝ እኔ አይ በጸሎት ነው ማድረው ላይ ሱባኤ ሼር ማድረው ላይ ተሞሉ ምን አይነት አልጋ የሚያስለቅቅ ከባድ ነገር ነው የመጣብኝ። ራስህ ከቆለ ልቀቅ ይገኛል እኔ ባለ ልቀቅ እንሻልከው ማን ደስ አዝኜልሽ ነበር አይ ሲቆረጥ ምናልባት ካላልገባሽ አትደረደሪ አረማ ማለት ግዳል ምን ይሰፋል አለቦች እኔ ደግሞ እሻው እዚህ ጋር ብትይጋ በስመ አብ ጨካኔ በስመ አብ ወልደ መንፈስ ቅዱስ ስማቦች እዚህ ነው የምትተኛው። እኔ ታሪት ልተኛም መኝታ ቤት ነው እንዳትተኛሽ ለኔ ተረስተክሽ መኝታ ቤት ገብተህ እንዳትተኛሽ እኔ ለሊት ከፈራኝ ይሄ ራሱ ለከመኝታ ቤት ራሱ በጣም ርቋል። የትኛው ወጪ ይቀየራል ካልብሰት ይቀይር አዎ እንዴት እንደፈራኝ በብራቷ
አረም ወይ አንድ ጓደኛህን ጥራ። ጋይስ ልብስ ቀይሩ ሊመጣ ነው። ያው እኔም ልብሴን ልቀይር ዳስቲ። ከዛ ዛሬ አብራችሁ ነው የምታድሩት። ባይዘው እንዲሁ የተፋጠጠን የምናድረው ወጭም እሱ ሊቀይር ነው ልብስ ሊቀይርና ደግሞ ተመልሰን እንገናኛለን። እራት ታበላኛለህ እንደ እኔ መልካም ፍቃድ ማለት ልብሽ ንጹህ ከሆነ እግዚአብሔር ይፍቃድ እንበላለን። እራት ለምን ትሸሸጊ? አይ ኩለለት መኝታ ቤቴ እንዳትመጣ ብቻ እኔም ሳሎን እንዳትመጪ ባባኩክ ደም ልብሴን አልቀየረም ጋይስ እንዲሁ ተኛለሁ ቻታኛለች ቡጂ ቻጋይስ ከዚህ በኋላ ማሂ ለ15 ቀን ከዛ ጓደኛዋ ወታ እዚህ ያለችው ልብሴን ልቀቅልካስ ምንስ ቆንጆ ብትሆን ፈገግ ካላለች ምንስ ቆንጆ ብትሆን ፈገግ ካላለች እሷ ቆማ እሺ አንተ ተላምፈገ እሺ ተላምቶ ያሸነፈ የጣለ ድስ የጣለ ራስ እንዴ በደና ራስ ለመስራት ነው የጣለ ነው እንደሚሰራው በጣም ስልክ ድንጦ አይደለም የጣለ ይሻላል የወደቀስ የወደቀማ ሁለት በለል ወደቀስ ምክንያቱም አፍንጫዬ ስለሚንቀሳቀስ አንድ ስሊፐር ይላታል ሳይመጣ እንደዚህ ቤት በቃ ቶሎ ቶሎ እሷ ታብራለች። ጋይስ እንግዲህ ልተኛ ሞከርኩኝ፣ ጣርኩኝ፣ ግን ምንም የሚሳካ ነገር አልመሰለኝም። ምክንያቱም በደዚህ አይነት ሁኔታ ሳድር ለመጀመሪያ ነው እና የባጤ ቆጡን እያሰብኩኝ ብቻ መተኛት አልቻልኩም። ስለዚህ ምን እናደርጋለን መሰላችሁ? ቦቼ ሳሎን የተገባ ተኝቷል መሰለኝ፣ ድምፁን እየሰማሁ አይደለም። ትንሽ ከሱ ጋር እስቲ እናውራ። እኔ ምንም ሊተኛልኝ አልቻለም። በደንብ እንቅልፌ መቶ ድክም ስል መጥቼው የተኛለሁኝ እንጂ እውነት እንቅልፌ በቃ ጥፍት ነው ያለው፣ ጥፍት እና አልተኛም። ቦቼ ወይ አልተኛም። እባክህ አትተኛም። እንዴት ነኝ ያለክ? እንዴ ከደህና ቤት ያፈናቅለህ አምጥተህ ገዚህ እንዴት ለቤተሰው ትተኛ ምን ነው ተፈብሉሽ? አረ እሺ እኔ ጥሩ ነበር። ምን ላይ ይከራ ብሉሽ ቲክቶክ ላይ በእናትህ ምን እናድርግ? እንዴት እንዴ ወይ እሺ ያተዲድ እሺ ወክዳ እንዴ እሺ ቢያለሽ ብል ይሻላል። 5 ሰዓት ነው ጋይስ ወክ እናድርግ። እሺ እንቅልፌ ቢያለሽ የት ልሂድ? እሺ ኦኬ ወይ ምግብ ትሰራልኛለህ? መስራትሽ እሺ ቆይ ምንም ነገር መስራት ሳትችል ማድረግ ሳትችል ወክ ማድረግ ሳትችል አንቺ ማለት መስራትሽ አንቺ መስራትሽ ቀና ምግብ ቀና አንቺ ማታ ብዙ አልሰራም። ቤት ኦሬዲ ቀን ሰራስ ነው እስከማታ ድረስ ነው። አሁን እሺ ወይ ደግሞ እሺ አስተኛኝ ይተረታም ብለኝ እኔ ተረታም ብለኝ መጽሐፍ ካነበብኩልሽ እንቅልፍ ይወስድሻል። መጽሐፍማ ጽራሽ የሚያነቀኝ ነው ወይ ላዋራሽና ስትተኝ ነው እዛ ናሽ
ናሽ ወዚህ ተኛልሽ እንዘልተኛ በዚህ በር እዛ እንቅልፋለሁ። አንድ በር እኮ አያችሁታ። ኮንፈርቱን ፈልጉ ጋይስ። ይሄ ቤት አንድ በር ነው ያለው። ኮንፈርቱ ይዞ ሲሄድ ራሱ ይዞ ነው የሚለው ኮንፈርቱ። ወጪ ግን ይምር ግን እንደዚህ አይነት ቤት ውስጥ እንዴት ነው ብቻዋን ስልክ 3 መኝታ ቤት ምን ይሰራል? እኔ እኮ ነው ኮንፈርት እንዲሰማሽ እና ያያጋ ሄዳለሁ ብዬ ነበር። አንቺ እዚህ የምትሆኚ ብቻሽ ወይ ትንሽ ላውራና ስለክሽ ከጀሽ ትንሽ ምንድን ነው ስለ ህይወት ነው ፖድካስት። አሁን እኮ ፍቅረኛ ቢኖርሽ የኔ በነፃነት ፍቅር አይ የለልብሽ አይደል? የምሬን እኮ እውነት። ግን ምንድን ነው የምታስቢው ስለ ሪሌሽንሺፕ ምናምን? እኔ ግን ፍቅረኛ ቢኖረኝ አብሬ የምተኛ ይመስላል። በስ ለስፖርት አብሬ የምተኛ ይመስላል። ከተመቸሽ ታገቢያለሽ እንጂ ለምሽክርሽ ታገቢያለሽ አይደል? ከተመቸሽ ምን ችግር አለ? ታገቢያለሽ ከተመቸሽ። ከተመቸኝማ ነው መጀመሪያ ፍቅረኛ የማደርገው እኮ። አይ ማለት አሁን ለምሳሌ ማለት አሁን ጊዜው አይመስልሽም? ፍቅረኛ ለምን ወጪ ጊዜው ነው እኮ። ታዲያ ምንድን ነው የሚያዘኝ? እንጃ ምንድን ነው ያዘኝ? እኔ ምን እንደያዘኝ አላውቅም። በቃ ወይ እንደፈለኩት። እኔ እኮ ሴት ልጅ ነኝ እኮ። አሁን የፈለገ ወንድ ልጅ ባፈቀር ሂጂ ፍቅረኛ ይሁን የምለው ይመስላል። ኢንተርቪው ታደርጊ ነው ይመስላል። አይ ዛሬ ነው እሺ። የሆነ ጥያቄሽ ጠይቀኝ። ምንድን ነው? አሁን እኔ ለምሳሌ ማለት ነው እኔ አሁን የሴት ጓደኛ ላይ ምን ነገሮች ማለት አለብኝ ታስባለሽ? የሴት ጓደኛ ማለት ነው? አይ ምን ቢዝ ያዘኝ ማለት አይ እንዴ ማለት ከሌላ ትንሽ ነው ማለት ነው አይደለም። አሁን አለች ምናምን ሳይሆን እኔ መያዝ ብፈልግ ለምሳሌ ማሟላት ያሉብኝ ነገሮች ምንድን ናቸው? ለምሳሌ አንቺ ሴት ነሽ፣ ከኔ በላይ ሴቶችን ስሜት ትረጃለሽ እና ሴቶች ለምሳሌ ምን ይፈልጋሉ? አንተ አንደኛ እኔ እንጃ እንትን ስልክ ሴት ልጅ ምን እንደምትፈልግ ብታስታውቅ ፍጥረት አይደለችም። በእርግጥ ለወንዶች ትንሽ እንከብዳልና ግን ደግሞ የሆነ መረዳት ግን አይቀታቸዋል። ደግሞ ብዬ ደግሞ አልስም እንደ ወንድ ልጅ አሁን ሴት ልጅ ላንተ ፍላጎት ኑሯት አይኖራት መረዳት አትችልም። አንተ እንዲህ አይነት መረዳት አትችልም። እንደዚህ አይነት ነገር ላይ ነው ጎበዝ ነው የሚያለስ ነው። እሺ ፍቅር ከሴት ልጅ ለምን ጠይቅሽ? ያንተ የጠይቀኛል የጠየኩ ነው እንጂ ፍቅርሽ ምን እንዳለ እንዴ ጥያቄ ነው። እኔ ነኝ ጀመረ የጠየኩ አይደል? አይ ነው ማለት እሱ ጥያቄቴውና እኔ አሁን እኮ ለምሳሌ ያፈቀርኳት ሴት ብትኖር እንኳን ምን ማለት አለ? አሁን የፍቅርኳት ሴት ብትኖር ሌላ ሰው ማለት ሌላ ሰው እኔ ማላውቃት ነው ወይስ ማውቃት? እሱን በሱ ተንተርሽ ነው። አይ እሺ አታውቂያትም? ታውቂያታለሽ? ማላውቃት ከሆነ ትቅርብ። የምታውቂያት ከሆነች ማውቃት ከሆነ ለምን ትቀርብኛለሽ? የማታውቂያት ከሆነች ለምን ትቀርብኛለሽ? ማለት አዲስ ሰው አዲስ ይቅርብ እኮ ተዋወቀው ሰው ነው ይሻላል። እሺ ብቻ ግን የምታውቂያት ከሆነች ምንም ማድረግ ያለብህ በመጀመሪያ ደረጃ ትንሽ የቢሆን ፊሊንግ አላት ለኔ ብለህ ካሰብክ ከአንተ ነው ጥያቄ መምጣት ያለበት። መጠየቅ ብቻ ታዲያ ሌላ ምን ታደርጋለህ? አሁን አንድ ወንድ አንቺን ለመጥበስ ምንድን ነው ማድረግ ያለብህ?
የእንቅልፍ ጊዜ ሰጥቶኝ ይሁን አላውቅም። በሰኮንድ ውስጥ እዚህ ጋር ስለው ሲመጣ የሰው ልጅ እኮ ነኝ። የምር እንቅልፍሽ መጥቶ ነው? የቃቃ እንቅልፍ መጥቶ ውጪ ክፍል እንዴት አየሃት? አሳበርኩኝ። ክፍል አስመስልሻል። እሺ አሁን እንቅልፍ መጥቷል። ልተኛ ካላስቸገርኩ ደህና ደሪ ማለት ደህና ደሪ መልካም አዳር የሰናይ የሰመረ ያማረ ለሊት ይሁንልሽ ማለት ነው። ይህ ደግሞ በት እንደምትሽ አቤት ውስጥ ነይሽ ቻው ብርዝና ቻው ደህና ደሪ። ይሄን ጥያቄ ግን ነገ ቢሆን ነው ወራለሽ። ነገ ነው ነገ ወዲያ ነው ማውራት አልፈልግም። በዚህ ሳምንት እናወራዋለን። ማውራት አልፈልግም። እሺ ምን ልስራ? ለማንኛውም በሩን የቆለፍኩት ላስመስል። አይ ቀልኝ ነው ቦቼ፣ በዚህ አይታማም። ለማንኛውም ዛሬ እንቅልፍ አይወስደኝም። ኦፍ ኮርስ ግን ደግሞ እስከ መቼ አብራችሁኝ ትሆናላችሁ? ብቻዬን ሆኜ ልታገል እንቅልፍ እንዲወስደኝ። በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። እንግዲህ የቦቼ ክፍል ይመቸኛል ብዬ አስባለሁ። በጣም እውነት እንደዚህ ቀለል ይለኛል ብዬ ራሱ አላሰብኩም ነበረ። በጣም ደስ ብሎኛል። ደስ አላለኝም። አሽቃበጥኩ መሰለኝ ትንሽ። ኖርማል ነው ብቻ ልተኛ ነው አሁን። ደህና ደሩ። ቀን ከሆነ ደህና ዋሉ። እወዳችኋለሁ። በቃ ከዚህ በኋላ ያለውን ውሏችንን በየቀኑ ፖስት እናደርግላችኋለን። የቦቼ ቤት የመጀመሪያ ቀን ቆይታችን ይህንን ይመስላል። እንወዳችኋለን። ዛሬ ኮንፈርት አስገዝተነዋል። ነገ ከነገ ወዲያ ደግሞ በዚህ አይነት ከቀጠልን ቤት እናስገዛዋለን ማለት ነው። ባይጌት ቤተሰቦች እወዳችኋለሁ። በርበሬ ይበልጣል ካለ ጥቁር አዝሙድ መቼ